ሰበር ዜና እጅግ በጣም የሚያናድድም የሚያሳዝንም ዜና ነው። በእውነቱ በኢትዮጵያ የጥበብና የፖለቲካ ትኩሳት ውስጥ አዲስና እጅግ አሳሳቢ ክስተት ተፈጥሯል። የሀገሪቱ አንጋፋና ተወዳጅ የሙዚቃ ኮከብ የሆነው የቴዎድሮስ ካሳሁን ቴዲ አፍሮ የረጅም ዘመን የቅርብ ወዳጅና የዘወትር የስቱዲዮ አጋሩ የሆነው ዩሱፍ ያሲን ዛሬ ከሰዓታት በፊት በፌዴራል ፖሊሶች በቁጥጥር ስር መዋሉን የቤተሰብ ምንጮች ገልጸዋል። እንደ ቤተሰብ መረጃ 6 በሚሆኑ የፌዴራል ፖሊስ አባላት የተፈጸመው ይህ ድንገተኛ ዘመቻ በሕግ ጥላ ስር ከማዋል ባለፈ ከባድ የሰብአዊ መብት ጥሰት የታየበት ነው። ፖሊሶቹ ዩሱፍ ያሲን ከገዛ ቤቱ እና ቤተሰቡ ፊት በኃይል እየደበደቡ መውሰዳቸው እርምጃው ሕጋዊ ማጣራትን ሳይሆን ማስፈራራትን እና የኃይል እርምጃን ያማከለ መሆኑን ያሳያል ብለዋል። ግለሰቡ እስካሁን የት እንደታሰረ እና በምን ወንጀል እንደተጠረጠረ በይፋ የተሰጠ መግለጫ ባይኖርም የእስረኛው አያያዝ ግን በሀገሪቱ ያለው የጸጥታ ኃይሎች የኃይል እርምጃ አሳሳቢነት በድጋሚ አጉልቶ አሳይቷል ሲሉ ታዛቢዎች ይናገራሉ። የዚህ ዜና የፖለቲካ እና የደህንነት ስበት የሚያርፈው ከዩሱፍ ያሲን ግለሰባዊ ማንነት ይልቅ ከቴዲ አፍሮ ጋር ባለው እጅግ የጠበቀ ትስስር ላይ ነው። ዩሱፍ ከቴዲ አፍሮ ጋር በየቀኑ አብሮ የሚውል፣ በስቱዲዮ ስራዎቹ የማይለይ እና የልብ ወዳጁ መሆኑ ይታወቃል። በፖለቲካው እና የደህንነት ትንታኔ መነጽር ሲታይ የጸጥታ ኃይሎች የቴዲን የቅርብ ሰው በዚህ መልኩ በኃይል እና በድብደባ መውሰዳቸው በቀጥታም ሆነ በተዘዋዋሪ በራሱ በድምፃዊ ላይ የተቃጣ የስነ ልቦና ጫና እና የማስጠንቀቂያ መልእክት ሊሆን ይችላል የሚል ጠንካራ ስጋት ፈጥሯል። በእውነት እጅግ በጣም የሚያሳፍር እውነት እጅግ በጣም የሚያሳፍር ተግባር ነው እየተፈጸመ ያለው ማለት ነው። እውነት ለመናገር የተፈራው ሁሉ እየደረሰ ነው። ሁላችንም የፈራ ነው ይሄንን ነበረ። ምክንያቱም በአሁን ሰዓት ኢትዮጵያ ውስጥ የልባችሁን መናገር አትችሉም። ማለት ቴዲ ምንም ያጠፋው ጥፋት የለም። ግን ይሄን ዘፈን እንዴት ዘፈነ እንዴት ታየለት በሚል ካልሆነ በስተቀር በጭራሽ ምንም ይሄን ያክል ክፋት ያለው ሙዚቃ ወይም ደግሞ ፖለቲከኛ አይደለም። ፖለቲካዊ የሆነ እንትን አይደለም። እጅግ በጣም በአስደማሚ ሁኔታ ያዳመጥነው ይሄ ዳስጣል በሚለው ዘፈኑ በጣም ብዙ ሰዎች አልቅሰናል። ብዙ ሰውም በጣም ልብ የሚነካም ሙዚቃ ስለሆነ ማለት ነው። ነገር ግን ይሄንን ከፖለቲካ ጋር አያይዘው ሰውን እንደዚህ ጭራሽ እያንገላቱ ማሰር ማለት ኢትዮጵያ ውስጥ በቃ ንጹሃን እንዳይኖር ስትገረፉ እንኳን እሽ ዝም በል እንደተባለ ሕፃን ልጅ የመብታችሁን እንኳን እንዳትናገሩ የሆነባት ሀገር ናት። በእውነት በጣም ነው የሚያሳዝነው። በጣም ነው የሚያመው ማለት ነው። ይሄ የግለሰባዊ ጥቃት ብቻ አይደለም። ይሄ እንደ ሕዝብ የሀገር ጥቃት ነው። ምክንያቱም ማናችንም ተንፍሰን መናገር የምንችል ሰዎች አይደለንም በአሁን ሰዓት ማለት ነው። እየተፈጸመ ያለው እየሆነ ያለው ይሄ ነው ኢትዮጵያ ውስጥ ማለት ነው። እውነት በጣም ነው የሚያሳዝነው። በጣም ነው የሚያመው። ቴዲ ባሰማን ሙዚቃዎች እጅግ በጣም ከ8 ዓመት ቆይታ በኋላ ነው ሙሉ አልበም ለቆ እጅግ በጣም ደስ የሚል ስራ ደስ የሚል ሙዚቃ ሰርቶ ያስደመመን እና በጣም የሚያዝናኑ በተለይ ዳስጣል በተለይ እጅግ በጣም ስሜትን የሚነካ እጅግ በጣም ደስ የሚል ሙዚቃ ነው እና እይታውም 24 ሰዓት ባልሞላ ውስጥ ነው 2 ሚሊዮን 3 ሚሊዮን በላይ ህዝብ ያየው። አሁንማ 7 ሚሊዮን ሁሉ አልፎ 7 ሚሊዮን ሁሉ አልፏል። ሁሉም 18 ሙዚቃዎቹ ከ70 ሚሊዮን በላይ እይታን አግኝተዋል። 80 ሚሊዮን እየተጠጋ ነው እና በጣም ተወዳጅ ነው ቴዲ። በሁሉም ነገሩ ጥንቁቅ ስነ ስርዓት ያለው ሰው እንደ ሰው ልታይ አይልም።
እንደ ሰው ፖለቲካ ውስጥም ዘሎ የሚዘፈቅ ሰውም አይደለም። ይሄም ደግሞ የበታችነት ስሜት ስላለባቸው ነው እንጂ ምንም ፖለቲካን የሚያካትት ሙዚቃ አልነበረም። ማንም ሰው የፈለገውን እንዳይናገር ነው። በቃ አሁን ላይ ማንም ሰው የፈለገውን በአንድም በሌላም ማንም ሰው የፈለገውን መናገር አይችልም። በቃ እኛ እየገረፍንም ምንም እያልን እየገደልንም እያሰቃየንም ህዝቡ እኛን መስማት አለበት የሚል ህገ መንግስት እውነት በጣም ነው የሚያሳፍረው፣ በጣም ነው የሚያስጠላው። እውነት በጣም ያሳፍራል። በቃ በጣም ነው የሚያሳፍረው ማለት ነው። እውነት እግዚአብሔር አምላክ ብቻ እኔ አላቅም ሰላሙን ያምጣልን። ምን አይነት በሰው በገንዛ ሀገሩ ሰው እንደ ልብ ወጥቶ የማይገባባት ሀገር ማለት ኢትዮጵያ ናት በአሁን ሰዓት ማለት ነው። እንደ ልባችን ወጥተን እንዳንገባ፣ እንደ ልባችን እንዳንናገር፣ እንደ ልባችን እንዳንጮህ ከሆን ድፍን 8 ዓመት አልፎናል። በጣም ነው የሚያሳፍረው፣ በጣም ነው የሚያሳፍረው ማለት ነው። እና በዚህ ልክ ደግሞ ጭራሽ የእሱ ጓደኛ ነው ተብሎ ይህን ሰው ማሰር ማለት በጣም ነው የሚያሳፍረው። በእውነቱ እጅግ በጣም ያሳዝናል፣ በጣም ያሳዝናል። እና እውነት ይሄ ዝም ሊባል የሚገባ አይደለም። ምክንያቱም አሁን ጓደኛውን እንደዛ አድርገዋል፣ የቅርብ ወዳጁን እንደዛ አድርገዋል። ነገ ደግሞ ቴዲን እንደዚህ ያለማድረጋቸው ዋስትና የለንም፣ እውነት ለመናገር ማለት ነው ዋስትና የለንም። ስለዚህ ሁሉም ድምፅ ሊሆን ይገባል ለዚህ ሰው ለታሰረው ለቴዲ ወዳጅ፣ እንዲሁም ደግሞ ለቴዲም ስጋት ስለሆነ ማንም ሰው ድምፅ መሆን አለበት ብዬ አስባለሁ ማለት ነው። እጅግ በጣም የሚያሳዝነው እውነት እኔ ከመጀመሪያውም ይሄን ነበረ የፈራሁት ከመጀመሪያውም ማለት ነው። ምክንያቱም ኢትዮጵያ ውስጥ እንደፈለጋችሁ መተንፈስ ስለማትችሉ ይሄን ተነፈስክ ይሄን አልክ ብለው ወደ ፖለቲካ ወስደው የሆነ ነገር እንዳያደርጉ ነበረ። አሁን ከቅርብ ወዳጁ ጀምረዋል። ነገ እሱ ላይ ምን ሊያደርጉ እንደሚችሉ መገመት አይከብድም፣ መገመት ቀላል ነው ማለት ነው። ስለዚህ ሁሉም ሰው ድምፅ ሊሆን ይገባል። አሁን ነው ህዝቤ ጠንቅ ማለት በደንብ ድምፅ መሆን ያለበት አሁን ነው። ነገ ቴዲ ላይ እንደማይፈጠር እርግጠኛ አይደለንም ማለት ነው። እግዚአብሔር ብቻ እሱ ይጠብቅህ። እኔ ከመጀመሪያውም እነዚህ ሰዎች ወደ ፖለቲካ እንደሚወስዱት በቃ እንደሚቀይሩት እርግጠኛ ነኝ። እና በጣም የፈራነው ነገር ነው። ሁሉም ህዝብ የፈራው ነገር ነው በነገራችን ላይ ማለት ነው። በተለይ ዳስጣል አንዳንዴ የኢትዮጵያንም እውነታ የሚያወጣ ነው። እና ብቻ እግዚአብሔር ይጠብቀው። ግን ሁላችሁም ድምፅ መሆን አለባችሁ፣ ሁላችንም ማለት ነው። ምክንያቱም የህዝብ ልጅ ነው፣ የህዝብ ልጅ ነው። ቴዲ ማለት የህዝብ ልጅ ነው። እግዚአብሔር እሱ ይጠብቀው። እውነት ወንድማችንም እሱ እግዚአብሔር አምላክ እሱ ያስፈታው ባለበት እሱ ይጠብቀው ከነዚህ አረመኔዎች በእውነቱ